ኢየሱስ በተሰቀለ ጊዜ እግዚአብሔር ምን አደረገ? የእግዚአብሔር ልጅ ሕይወቱን ሲሰጥ ሰማይና ምድር ዝም አላሉም። ፍጥረት ሁሉ ምላሽ ሰጥቷል። የኢየሱስ ስቅለት የስቃይ ጊዜ ብቻ አልነበረም፣ ዓለምን ያናወተ ታላቅ ክስተት እንጂ። ኢየሱስ ተደብድቦ ደምቶና ተንቆ በመስቀል ላይ ተሰቅሎ ሳለ ብዙዎች የአንድ ሰው መጨረሻ እያዩ መስሏቸው ነበር። ነገር ግን እነርሱ እያዩ የነበረው የአንድን ሰው መጨረሻ አልነበረም፣ የዓለምን ኃጢአት የሚሸከመውን የእግዚአብሔርን በግ መሥዋዕትነት እንጂ። ዓለምን የፈጠረው ጌታ የዓለምን ኃጢአት ሲሸከም እየተመለከቱ ነበር። ያም ወቅት ከፍተኛ ደረጃ ላይ ሲደርስ እግዚአብሔር ምላሽ ሰጠ። መጽሐፍ ቅዱስ ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድሩ ሁሉ ላይ ጨለማ ሆነ ይላል። ይህም ማለት ፀሐይ በኃይል መብራት በሚገባት በቀትር ሰዓት ሰማዩ ጨለመ ማለት ነው። ይህ ተራ ጥላ አልነበረም፣ አሊያም አልፎ የሚሄድ ደመና። ይህ የሚያስፈራ ጨለማ ነበር። ለ3 ሙሉ ሰዓታት ምድር በእርሱ ተሸፍና ቆየች። ኢየሩሳሌም በሰዎች ተሞልታ ነበር። የፋሲካ በዓል ብዙ ሕዝብ ወደ ከተማዋ አምጥቶ ነበር። መንገዶቹ በእንቅስቃሴ በጩኸትና በሥርዓት አምልኮ ደምቀው ነበር። ነገር ግን ድንገት ጨለማ ሁሉንም ነገር ዋጠው። ብርሃኑ ጠፋ። አንድ ስህተት ተፈጥሯል። የሰው እጅ ሊያስረዳው የማይችለው ነገር እየሆነ ነበር። ምክንያቱም የኢየሱስ ሞት እንደ ማንኛውም ተራ የሞት ቅጣት አልነበረም። የተቀደሰ ቅጽበት፣ ፍርድ፣ ሐዘንና ትንቢት በገሃድ የሚፈጸምበት ወቅት ነበር። ከሰዓታት ስቃይ በኋላ ኢየሱስ በታላቅ ድምፅ ጮኸ። ነፍሱንም አሳልፎ በሰጠ ጊዜ ምድር ምላሽ ሰጠች። መሬቱ መንቀጥቀጥ ጀመረ። ታላቅ የምድር መንቀጥቀጥ ምድሪቱን መታ። በዚያ የቆሙት ሰዎች እግር ስር ምድር ተናወጠች። ዓለቶች ተሰነጠቁ። የመሬቱ መሠረት ራሱን መያዝ ያቃተው መሰለ። ለምን? ምክንያቱም ፍጥረት ለፈጣሪው ሞት ምላሽ እየሰጠ ነበርና። ሁሉ ነገር በእርሱ የተፈጠረለት ጌታ በመስቀል ላይ ተሰቅሏል። ለሰው ልጅ እስትንፋስን የሰጠው እርሱ የመጨረሻ እስትንፋሱን እየተነፈሰ ነበር። ዓለምን በቃሉ የፈጠረው ጌታ እርሱ በፈጠረው ዓለም ተተፋ። ምድርም ዝም ብላ መቆየት አልቻለችም። ነገር ግን ቀጥሎ የሆነው ነገር ይበልጥ ኃያል ነበር። በኢየሩሳሌም ቤተ መቅደስ ውስጥ ግዙፍ መጋረጃ ተንጠልጥሎ ነበር። ይህ መጋረጃ ተራ ጨርቅ አልነበረም። ወፍራም፣ ከባድና የተቀደሰ ነበር። ቅድስቱን ከቅድስተ ቅዱሳኑ ማለትም የእግዚአብሔር መገኘት ከሚታይበት ስፍራ የሚለይ ነበር። ያ መጋረጃ መልእክት ነበረው። ኃጢአት መለያየትን እንደፈጠረ፣ የሰው ልጅ በቅዱሱ እግዚአብሔር ፊት በዘፈቀደ መግባት እንደማይችልና ግድግዳው አሁንም እንደቆመ የሚገልጽ ነበር። ነገር ግን ኢየሱስ በሞተበት ቅጽበት ያ መጋረጃ ለሁለት ተቀደደ። ሰው እንደቀደደው ከታች ወደ ላይ ሳይሆን እግዚአብሔር ራሱ እጁን ዘርግቶ ግድግዳውን እንደሰበረው ከላይ ወደ ታች ተቀደደ። ይህ ማለት የዘላለም ነገር ተለወጠ ማለት ነው። በእግዚአብሔርና በሰው መካከል ያለው መለያየት ከእንግዲህ በመጋረጃ አይጠበቅም። በኢየሱስ ሞት በኩል መንገዱ ተከፈተ። መግቢያው ከእንግዲህ በሥርዓት ብቻ ወይም ደጋግሞ መሥዋዕት በማቅረብ ወይም በኃጢአተኞች ፊት በሚቆሙ ካህናት አማካኝነት ብቻ መሆኑ አበቃ። አሁን እውነተኛው መሥዋዕት ቀርቧል። የእግዚአብሔር በግ ሞቷል። መጋረጃውም ተከፍቷል። ምልክቶቹ ግን በዚህ አላበቁም። መጽሐፍ ቅዱስ መቃብሮች ተከፈቱ፣ ተኝተው የነበሩ የብዙ ቅዱሳን ሥጋም ተነሳ ይላል። ከኢየሱስ ትንሣኤ በኋላም ወደ ቅድስት ከተማ ገብተው ለብዙዎች ታዩ። ይህ ምን ያህል አስደንጋጭ እንደሆነ አስቡት። ይህ ጨለማ ብቻ አልነበረም። የምድር መንቀጥቀጥ ወይም የመጋረጃ መቀደድ ብቻ አልነበረም። ሞት ራሱ እየተረበሸ ነበር። የስቅለቱ ኃይል እጅግ ታላቅ ከመሆኑ የተነሳ መቃብር ዝም ሊል አልቻለም። የኢየሱስ ሞት ሽንፈት አልነበረም፣ ፊት ለፊት መጋፊት እንጂ። ኃጢአት የተፈረደበት፣ ዋጋ የተከፈለበትና ሞት ራሱ የተሸነፈበት ቅጽበት ነበር። ይህንን ሲመለከቱ የነበሩ ሰዎች ከገመቱት በላይ በሆነ ታላቅ ነገር ፊት መቆማቸውን ተገነዘቡ። ብዙ ግድያዎችን ያየው ጨካኙ ሮማዊ የመቶ አለቃ እንኳ የሆነውን አይቶ በእውነት ይህ የእግዚአብሔር ልጅ ነበር አለ። ያ አነጋገር ትልቅ ትርጉም አለው። ምክንያቱም መስቀሉ የሰውን ክፋት ብቻ ሳይሆን መለኮታዊ እውነትን እየገለጠ ነበር። ወታደሮቹ አዩት፣ ምድር ተሰማት፣ ቤተ መቅደሱ መሰከረ፣ መቃብሮችም ምላሽ ሰጡ።
ይህ የኢየሱስ ተልእኮ ውድቀት አልነበረም፣ ፍጻሜው እንጂ። በመስቀል ላይ ኢየሱስ እየተሸነፈ አልነበረም፣ የመጣበትን ዓላማ በትክክል እየፈጸመ ነበር። ኃጢአትን ተሸከመ፣ ፍርድን ተቀበለ፣ የሰው ልጅ የሚገባውን ቅጣት ወሰደ። በዙሪያው ያለው ነገር ሁሉ ይህ ቅጽበት በታሪክ ውስጥ እንደ ማንኛውም ጊዜ አለመሆኑን አበሰረ። ጨለማው ኮስሞሳዊ አጽናፋዊ ነገር እየሆነ መሆኑን አወጀ። የምድር መንቀጥቀጥ ፍጥረት እየተናወጠ መሆኑን መሰከረ። የተቀደደው መጋረጃ ወደ እግዚአብሔር የሚወስደው መንገድ መከፈቱን አበሰረ። ክፍት መቃብሮች ሞት የመጨረሻው ቃል እንደማይኖረው አወጁ። ይህ ሁሉ ወደ አንድ እውነት ይጠቁማል። ኢየሱስ መምህር ብቻ አልነበረም፣ ወይም በግፍ የተገደለ ደግ ሰው ብቻ አልነበረም። እርሱ የእግዚአብሔር ልጅ ነው። የእርሱ ሞት ሁሉንም ነገር ለወጠ። እኛ እንድንታደስ ዓለም ተሰበረ። እኛ በደለኞች ይቅር እንድንባል ንጹሑ ታረደ። እኛ ኃጢአተኞች እንድንቀርብ ቅዱሱ ተገፋ። እግዚአብሔር ያደረገው ይህንን ነው። ሰማዩን አጨለመ፣ ምድሪቱን አናወጠ፣ መጋረጃውን ቀደደ፣ መቃብሮችን ከፈተ። በልጁ መሥዋዕትነትም ወደ ራሱ የሚመለሰውን መንገድ መክፈት ጀመረ። ስለዚህ መስቀሉ ስለ ስቃይ ብቻ አልነበረም፣ ስለ ቤዛነትና ስለ ምሕረት እንጂ። እግዚአብሔር የሰውን ልጅን በኃጢአትና በመለያየት ውስጥ ለመተው ፈቃደኛ አለመሆኑን የሚያሳይ ነው። ኢየሱስ እኛን ወደ እግዚአብሔር ለመመለስ ሁሉን ነገር ከሰጠ፣ መስቀሉ ዝም ብለን የምናደንቀው ነገር ብቻ አይደለም፣ ምላሽ የምንሰጥበት እንጂ። ስለ ዘላለማዊ መሥዋዕትነቱ ኢየሱስን የምታመሰግኑ ከሆነ አሜን ብላችሁ ኮሜንት ጻፉ።